በመላው ዓለም ላይ ሆናችሁ ይህንን ቪዲዮ የምትከታተሉ ውድ ኦርቶዶክሳውያን ወንድሞችና እህቶቼ በወደደን ባፈቀረን ባያሉ በሉል እግዚአብሔር ስም ሰላም እላችኋለሁ። እንደምን እስከዚህ ቆያችሁ? አሜን። የአምላካችን ስም ዛሬም ዘወትርም የተመሰገነ ይሁን። እንደሚታወሰው በቀድሞ ቪዲዮ ወይም ደግሞ ይህንን ቪዲዮ በዩቲዩብ የምታዩ ከሆናችሁ ከዚህ በፊት በሰራሁት በዩቲዩብ ቪዲዮ እንዲሁም ደግሞ በቲክቶክ ላይ እስከ ፓርት 3 ነጣጥዬ ነው የለቀኩትኝ። ያለቀኩት ካለም እለቀዋለሁ። ያያችሁ ወንድምና እህቶቼ ስለ ግብረ ሕማማት ቀናቶች ተነጋግረን ነበር። ከሰኞ እስከ እሮብ ያሉትን ቀናቶች ሰኔ፣ ሰሉስ፣ ረቡዕ ወይም ደግሞ ሰኞ፣ ማክሰኞ፣ ሮብ ያሉትን ቀናቶች ስያሜያቸው ለምን ያህል ስያሜ እንደተሰጣቸው ተነጋግረን ነበረ። በዛኛው ቪዲዮ ካያችሁት ሐሙስንና የአርብን ነጠል አድርጌ ይሰራሉ፣ ምክንያቱም ብዙ ሚስጥራቶች አሏቸው ብዬ ነበር ያቆምኩት። ዛሬ የሐሙስን ወይ ዕለት ሐሙስ ለምን ብዙ ስያሜ ያላት ጸሎት ሐሙስ ትባላለች፣ እግር የምትታጠብባት ሐሙስ ትባላለች። ቁርባን ወይም ደግሞ ክርስቶስ ለደቀ መዛሙርቱ ስጋና ደሙን ያቆረበበት ቀን ተብላ ትጠራለች። ለምንድን ነው እነዚህን 3 ቀናቶች የሚለውን ከስማቸው ማወቅ ይቻላል። ለምን እንደሆነ ብዙ አስተማሪዎች አስተምረውታል። እኔ ብዙ ወደ ዲፕ ውስጥ ገብቼ አልናገርም። ጀስት በመጽሐፍ ቅዱስ ያሉትን ቃላቶችንና እነሱን ለማወቅ ለመረዳት ብቻ እንነጋገርበታለን ማለት ነው። ሉለ ባሕርይ ቅዱስ እግዚአብሔር ከኛ ጋር ይሁን። እስከ ቪዲዮ ፍጻሜ ድረስ ተከታተሉኝ። ከመጀመሪያው እንጀምር። ለምንድን ነው እሺ ክርስቶስ ስጋና ደሙን የሰጠበት ቀን የተባለው? ለምንድን ነው ሐሙስ ዕለት የተባለው? ክርስቶስ እኮ የሞተው ዓርብ ዕለት ነው። ለምንድን ነው ሐሙስ የተባለው ካልን ክርስቶስ ከመሞቱ በፊት ወይም ደግሞ ከመሞቱ ከሚለው እንወጣውና ከመያዙ በፊት ያለው ሞመንት ወይም ጊዜ ያሳለፈበትን የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ያለውን ጀምራ እናንብብና እንረዳ። ከዛ በኋላ እንረዳለን እንደ ቀድሞ። ይህንን ቃል በማርቆስ ወንጌል ምዕራፍ 14 ከቁጥር 22 እስከ 26 እንዲሁም በሉቃስ ወንጌል ምዕራፍ 22 ከቁጥር 14 እስከ 20 ያለውን ቃል ካነበባችሁ ታገኙታላችሁ። እኔ ግን ፎከስ አድርጌ የማነበው የመጽሐፍ ቅዱስ ቃል የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ያለውን ቃል ፎከስ አደርጋለሁ። እሺ ምዕራፍ 26 ከቁጥር 26 ሲበሉም ጌታችን ኢየሱስ ህብስቱን አንስቶ ባረከ፣ ቆረሰ፣ ለደቀ መዛሙርቱም ይህ ሥጋዬ ነው እንኩ ብሉ ብሎ ሰጠ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህ ማለት ሁላችሁም ከእርሱ ጠጡ፣ ኃጢአት ለማስተሰረይ ስለ ብዙዎች የሚፈሰው አዲስ ኪዳን ደሜ ነው። ይህ ነው በአባቴ መንግሥት ከእናንተ ጋር አዲሱን እስክጠጣ ድረስ ከዛሬ ጀምሮ ከዚህ ወይን ፍሬ አልጠጣም። ይህን ቃል እንነጋገር። ሲበሉም ጌታችን ኢየሱስ ሲበሉም ሲል ፋሲካ ነው። እሺ ፋሲካ ነው። ሲበሉ ማለት አይሁድ ፋሲካ ነበረ። የዛሽ ቀን ሐሙስ ዕለት የአይሁድ ፋሲካ ነበረ። ክርስቶስ በዚህ ቀን ነበረ ሊይዙት ያሰቡት፣ ግን በዚህ በዓል ቀን አይሆንም፣ በሚቀጥለው ቀን እንይዘዋለን ተባብለው ተማምረናል። ከዚህ በፊት ካያችሁ በሚቀጥለው ቀን እንይዘዋለን ከበዓሉ ቀን ብለው ተነጋግረው የተለያዩት። በዚህ ቀን ከያዙት ህዝቡ ላይ መታወክ ስለሚነሳ አልፈለጉም መታወኩን እና በሚቀጥለው ቀን እንይዘዋለን ነበር የተባባሉት። እና በፋሲካ ቀን ክርስቶስም የፋሲካውን ቀን ከደቀ መዛሙርቱ ጋር የመጨረሻው ቀን ስለሆነች እራት ሊበላ አሰበ። እራት እንዲያዘጋጁ ነገራቸው። ከዛም ይላል ሲበሉ ጌታችን ኢየሱስ ህብስቱን አንስቶ ባርኮ ቆረሰ፣ ለደቀ መዛሙርቱም ይህን ሥጋዬ ነው እንኩ ብሉ አላቸው። ይህ ሥጋዬ ነው እንኩ ብሉ አላቸው። ከዛስ ብሎ ሰጠ። ጽዋም አንስቶ ሰጣቸው፣ እንዲህም አለ ሁላችሁም ከእርሱ ጠጡ፣ ኃጢአት ለማስተሰረይ ለብዙዎች የሚፈስ አዲስ ኪዳን ደሜ ይህ ነው ብሎ ሰጣቸው ይላል። እሺ ለብዙዎች አለ የሚያስተሰርይ ኃጢአት። ቅዱስ ቁርባን ኃጢአትን ለማስተሰረይ የምንወስደው የክርስቶስ ሥጋና ደም ነው አይደለ? ይህንን ቃል ከተቀበለን ለምንድን ነው እሺ ከዛ በፊት የነበሩ ሰዎች እንዴት ነው የሚድኑት ካልን፣ ኃጢአት የሚሰሩ ሰዎች ለእንዴት ነበር የሚድኑት ካልን፣ በኦሪት ካየን በኦሪት ዘሌዋውያን ላይ ካየን ሕግና ስርዓቱን ሲሰጥ ለሙሴ ሕግና ስርዓቱን ሲሰጥ ምን ብሎ ነው የሰጠው? ሰው ኃጢአት ሲሰራ ይላል ኃጢአታቸውን ይገልጽና ኃጢአት ሲሰራ ከድንኳኑ ይራቁ ለሳምንት፣ ከዛ በኋላ ለሳምንት ይራቁ። ከዛ በኋላ ሲመለሱ ጠቦትን ይዘው ይምጡ፣
ግልገል ጠቦት 1 ዓመት ጠቦት እድሜ ወሰን ይሰጣቸዋል። ጠቦት ይዞ ከዛ ግልገል ወፍ ይዞ ይምጡ፣ መስዋዕት ያቅርቡ። መስዋዕቱን ከተቀበለ በኋላ መስዋዕቱን ከተቀበልኩ በኋላ ነው ወደ ህዝቡ ተመልሰው የሚቀላቀሉት ኃጢአት ሲሰሩ ተብሎ ተነግሯል። እና የኃጢአት መስተሰሪያ የነበረው የበግ ደም ነበረ። የበግ ደም ነበረ የኃጢአት መስተሰሪያ በብሉይ ኪዳን ጊዜ። እንዲሁም ይህንን ቃል ደግሞ በኦሪት ይቅርታ፣ በኦሪት አይደለም፣ በኢያሱ ወልደ ነዌ ራሱን ተናግሮታል። ሙሴ ወደ እስራኤል ከገቡ በኋላ ይላል፣ እስራኤላውያኖች ወደ ሀገራቸው ከተመለሱ በኋላ ሙሴ የሰጣቸውን ሀገር ሲከፋፈሉ ለየሁሉም ሀገር ሲሰጥ በየሀገራቸው ለሳምንት ኃጢአተኞች እዛ ጊዜ ኃጢአት የሰሩ ሰዎች ለሳምንት የሚቆዩበትን ቦታ ይሰጣጡ ነበር እና ተሰጣጠው ይህንን ሳምንቱን ከጨረሰ በኋላ ተመልሰው ግልገሉን ሰጥተው ግልገሉ የወፍ ግልገሉን ሰጥተው ኃጢአቶች ተሰሪላቸው ነበር ወደ ህዝቡ የሚመለሱት እና ይህንን ነገር ነበር የሚያደርጉት። ክርስቶስ ግን ከዚህ በኋላ አዲስ ኪዳኔን አለ። ክርስቶስ ሲናገር እዚሁ ላይ የሚላል አንስቶ አመስግኖ ሰጣቸዋል። ሁላችሁም ከእርሱ ጠጡ፣ ኃጢአት ለሚሰረይ ለብዙዎች የሚፈሱ የአዲስ ኪዳን ደሜ ነው አለ። የብሉይ ኪዳን ደም በማን ነበር ኃጢአት ሲሰራ የነበረው? በበግ ደም ነበረ ሲሰራ። ለዛ ነው ክርስቶስን እንደ በግ አድርገን የምንመስለው። ምክንያቱም አንደኛ ነገር እንደ በግ አድርገን የምንመስለው ለምንድን ነው? ክርስቶስ እንደሚነዳ በግ ወይም ሊታረድ እንደሚነዳ በግ ተነድቶ ወደ ቀራንዮ ወሰዱት፣ ዝምም አለ። ወይ ደግሞ እንደሚሸለት በግ ይላል። እንደሚሸለት ማለት ቆዳው እንደሚቆረጥ ማለት ነው። ቆዳው ቁርጥ እንደሚቆረጠው ማለት ነው። ቆዳው እንደሚገፈፈው በግ ዝም ብሎ ተከተላቸው። ቆዳው የሚሸለት በግ ዝም ብሎ ነው ተከትሎ የሚሄደው። ይበርደኛል፣ አሁን አትሸልቱኝ፣ ይሞቀኛል፣ አሁን አትሸልቱኝ አይልም። ዝም ብሎ ነው ተነርቶ የሚሄደው። ክርስቶስም ሊገሉት ወደ ቀራንዮ ሲወስዱት፣ በመስቀል ላይ ቸንክረው ሊገሉት ሲወስዱት ዝም ብሎ ተከተላቸው። ለዛም ነው ክርስቶስን በግ ለምንጠራው። የአዲስ ኪዳን በግ የምንለው ክርስቶስን አንደኛ ነገር የአዲስ ኪዳን በግ የምንለው ክርስቶስን ደሙን አፍስሶልናል። በብሉይ ኪዳን ጊዜ የበግ ደም ሲፈስ ነበረ ኃጢአት የሚሰሰረው። የበግ ደም አፍስሰ ነው ወደ ህዝቡ መሃል የሚገቡት የነበሩት ኃጢአተኞቹ። አሁን ግን በአዲስ ኪዳን ጊዜ ግን የክርስቶስን ደም የፈሰሰውን የክርስቶስን ደም ስንጠጣ በቀራንዮ የተሰቀለውን የክርስቶስን ስጋ ስንበላ ነው ከኃጢአት የምንሰሰረው። ይህንን ነገር ተናገር፣ የሚስጥረ ቁርባኑ ገለጠላቸው ማለት ነው። በዚህ ችለት አንድ የክርስቲያኖች ወይም ደግሞ በኦርቶዶክስ ወይም ደግሞ ክርስቲያኖች አምድ የምንላቸው 5ቱ አዕማደ ምስጢራቶች ክርስቶስ ምሰሶ የክርስቲያኖች የቤተ ክርስቲያን ምሰሶ የምንላቸው 5 አዕማደ ምስጢራቶች አንዱ ምስጢረ ቁርባን የምንለው በዚች ቀን የተሰጠን ነው ማለት ነው። ለዛ ነው ይህችን ቀን አክብረን በደንብ ቀድሰን የምናከብራት ማለት ነው። ምክንያቱም ክርስቶስ ስጋና ደሙን ለኛ እንደሚገባን አስቶ ለደቀ መዛሙርቱ ሰጥቶ እነሱ ደቀ መዛሙርቱን አስተምሮ ለኛ እንዲያስተምሩንና እኛም የሱን ፈለግ ተከትለን እንድንቀበል የሱን ስጋና ደም እንድንቀበል ያስተማረበት ቀን ነው።